እናንተ ብቁ እንዳልሆናችሁ እንደማትመጥኑ በቂ የሆነ ልምድ ወይም ደግሞ ተሰጥኦ እንደሌላችሁ አሊያም ደግሞ እናንተ ብሰራው ብላችሁ ስትመኙት የነበረውን ነገር ለመስራት ያን ያክል ብሬቭ እንዳልሆናችሁ ሊሰማችሁ ይችላል። ምናልባት ከእናንተ ውጭ ሆነ ግለሰብ እናንተ ያን ስትመኙት የነበረውን ነገር ለመስራት እንደማትችሉ ነግሯችሁ ሊሆን ይችላል። አሊያም ደግሞ ለአንዳንዶቻችሁ እናንተ ራሳችሁ ለውድድር ራሱ እንደማትደርሱ ታስቡ ይሆናል። በቻላችሁት አቅም እነዚህ ኔጌቲቭ የሆኑ ሀሳቦች ወይም ደግሞ አመለካከቶች ከእናንተ ለማስወገድ ጥረት ማድረግ አስፈላጊ የሆነ እርምጃ እንደሆነ አንደርስታንድ ማድረግ ይጠበቅባችኋል። ይህን አመለካከት መቀየር የምትችሉት ደግሞ እናንተ ብቻ እንደሆናችሁ በማወቅ ሌላ ቀርቶ መሞከራችሁን ራሱ በማሰብ ራሳችሁን ለማድነቅና ለማበረታታት ጥረት ማድረግ የሚጠበቅባችሁ ጊዜ ነው የሚሆነው። እናንተ ከምትገምቱት በላይ እናንተ የተሻላችሁ ናችሁ። ስለዚህ ራሳችሁን በዚህ መልኩ ለማየት መሞከር አስፈላጊ ነው የሚሆነውና ጥረት ማድረግ ካለባችሁ ጥረት አድርጉ። በዚህ ላይ ማረጋገጫዎች እናንተ ከምታስቡት በላይ በፍጥነት ወደ እናንተ የሚመጡ ይሆናል ማለት ነው። ያውም በፍጥነት ማረጋገጫዎች ቫሊዴሽኖች ወደ እናንተ የሚመጡ ይሆናል።